ይሄንን ቪዲዮ ለኤርሚያስ ለገሰ አድርሱልኝ። ኤርሚያስ ለገሰ ከዚህ ቪዲዮ በኋላ በነገራችን ላይ የሆነ ነገር ትምህርት ትወስዳለህ ብዬ አስባለሁ። እኔም ሆንኩ አንተ እዚህ ምድር ላይ እንግዲህ ብዙ ኖረናልና ዛሬ የምንሰራው ስራ ነገ ለልጆቻችን ምን ይሉናል፣ ልጆቻችን እንዴት ነው የሚያዩን የሚለውን ነገር ይወስነዋል። እንግዲህ ገዱ አንዳርጋቸውን አይቼው ነበረ ፓርኪንግ ሲሰራ ምናምን ብለህ ከዛም በኋላ ሰላም አልኩት እሱ ግን አልለየኝም የሚል የሆነ አሻሚ የሆነ ንግግር ይዘህ መጥተሃል። እኔ ጥያቄ አለኝ። አንተ ቢያንስ ማለት ነፃ የሆነ ሀገር ላይ ነው ያለሁት ብለን የምታምነው የሚዲያ አውትሌትም ነህ። የሆነ ነገር ስታገኝ ያ ነገር ኮንቴንት ልትሰራበት ትችላለህ ብዬ አስባለሁ። እውነት እዛ ቦታ ላይ ተገኝታ አግኝተው ከሆነ ትልቅ መነጋገሪያ አጀንዳ ሊሆን እንደሚችል ነገር ነው ጥለህ ሄድከው ብዬ ነው የማስበው። ለምን ወርደህ አላናገርከውም? የኔ ጥያቄ ነው። ወርደህ እክሌ ነው የምባለው እንግዲህ ፊት ለፊት ላይ ማለት ነው የምትታወቅ ሰው ነው። ኤቭሪባዲ ሪኮግናይዝ ዩ። እኔም አውቃለሁ። እኔ በነገራችን ላይ ፖለቲከኛ አይደለም። ከነኚህ ሰዎች ጋር ግን ባል ነው በተለያየ አጋጣሚ አንድ ወንበር ላይ የመቀመጥ እድል ነበረ። ብዙ ስብሰባዎችን አብራችሁ የመካፈል እድል ነበራችሁ። ፎቶ የመነሳት እድሉ ነበራችሁ። እስከ ቅርብ ጊዜ ድረስ በነገራችን ላይ ማለት ነው የነሱን ሐሳብ ለመፈለግ ብዙ ስልክ ጥሪ ስታደርግለት የነበረ ሰው ነው። አስበው። ዛሬ በአንተ እሳቤ ምናልባት የወረደ ሰው ነው ብለህ አስበህ ሊሆን ይችላል። ግን እሱ እንደዛ አይደለም። ለምንድን ነው ቀርበህ ያላናገርከው? አፈርክ? አንተን ኢምፕሎይ ያደረጉ ሰዎች ያዩኛል ብለህ ፈርተን የሸሸኸው ምንድን ነው? ኢቭን በቃ ሸሸርኩ። አንተ አሁን ለኔ ማለት ነው ፈርታል፣ ፈሪ ነህ። ተንበጫብጨን የሸሸው ቢያዩኝስ ብለህ ደንግጠህ ነው መኪና ውስጥ ተደብቀህ ሰላም ሰላም ምናምን ብለህ ሄድከው ማለት ነው። ይህ ስራውን እየሰራ ነው። በጣም ኩሩ ነው። በቃ በራሱ የሚተማመን ሰው ነው። ስራውን እየሰራ ነው። መኪናዎችን ቦታ ቦታ እያስያዘ ነው። አንድ ጀግና ሰው ሊያደርገው የሚችለውን ነገር እያደረገ ነው። አንተ ግን ማለት ነው ተሸማቀጥለህ ነው ሄድከው። አፍረህ ካሜራ እይታ ውስጥ እገባለሁ ብለህ ማለት ለምን? የሆነ ኢምፕሎይ ያደረጉ ሰዎች አሉ። ለነኛ ለማጎብደድ ስለምፈለግ ማለት ነው። እስከ መቼ እንደዚህ ትኖራለህ? እስከ መቼ ተሸጥክ ትኖራለህ? እስከ መቼ ቡችላ ሆነ ትኖራለህ? እንዴ ያንተ ልጅ እኮ እያደገ ነው። ልጆች እያደጉ ናቸው እኮ እንዴ ልጆች እያደጉ ነው። ነገ እኮ እንደዛ ነው ጀጅ የሚያደርጉ እንዴ። ዛሬ እኔ ባንተ ላይ የሰራሁትን ቪዲዮ እኮ ያዩታል። if they got ሞባይል ቲክቶክ ካላቸው ያዩኛል። በቃ እኔ እያወራሁ ነው ስላንተ። ሆይ ለምንድን ነው ነፃ ማጥቶ ነው? ከእንግዲህ በኋላ እንዲህ አይነት ነገሮችን ስታይ ከቻልክ መደገፍ ነው ያለብህ፣ መደገፍ። ቢያንስ ግን ባጭር ታሪካቸውን ለኢትዮጵያ ሕዝብ ማጋራት ነው ያለብህ። ሁሌ የሆነ ነገር አለበት ብለህ እየበረገግክ አትኑር። አንዳንዴ በቃ ይቅርብኝ ማለት ነገር በቃኝ ማለትም ለመድ። ሁሌ እንዴት ነው ቀለብ እየተሰፈረልን ስተመቼ ድረስ ትኖራለን ለማለት ነው። ለማንኛውም ስላዳመጣችሁ አመሰግናለሁ። ግን ይህንን ቪዲዮ ለኤርሚያስ ለገሰ ለራሱ አድርሱለት።